ሰርጀሪ እንደምታውቁት እንግዲህ በጣም ውስብስብ ሰርጀሪ ነው አይደለ? ከዛ ግን ውስብስብ አለ። ስለምን ልነግራችሁ መሰላችሁ? ይሄን ነገር ይዩት። ይሄ አንጎላችን የሚቀመጥበት ቦታ ነው። ይሄ የፊተኛው መሀለኛው፣ ከዛ የኋላ እና አንቴሪየር፣ ሚድል፣ ፖስቴሪየር ስካል ቤዝ እንለዋለን። ስካል ይሄ ራሱ ነው። ቤዝ ደግሞ አንጎል የሚቀመጥበት ቦታ ነው እና ስካል ቤዝ ሰርጀሪ በጣም ኮምፕሌክስ ከሚባሉት ሰርጀሪዎች መካከል ነው። ለምን መሰላችሁ? አሁን ለምሳሌ ይዋት እቺ በአረንጓዴ ኢሽ ነገር የምታያት ይሄኛው የአፍንጫ የምታሸቱበት ነርቭ የሚወጣበት ነው። ከዛ ደግሞ በዚህ በኩል ላሳያችሁ። እዚህ ጋር ይሄኛው ደግሞ እይታ የምትቆጣጠረው ኦፕቲክ ነርቭ ትባል የለ እሷ የምታልፍበት ነው። ከዛ እንደዚህ ዝቅ እያላችሁ ደግሞ ስታዩ እዚህ ጋር ሱፔሪየር ኢንፌሪየር ኦርቢታል ፊሸር የሚባል አለ። ከዛ እዚህ ጋር ሌሎች የምታዩቸው ቀዳዶች አሉ፣ የትልልቅ ደም ስሮች የሚተላለፉበት። እንደዚህ ዝቅ አድርጋችሁ ስታዩ ይሄ ዋናው ስፓይናል ኮርድ የሚወጣበት ቦታ ነው። እነዚህም እንደዚህ የምታያቸው ቦታዎች እንግዲህ በጣም ብዙ ነርቭ እና ደም ስሮች የሚወጡበት ቦታ ነው እና ስካል ቤዝ የሚባለው ወይም ደግሞ የዚህ አካባቢ ሰርጀሪ ኮምፕሌክስ የሚያደርግበትን ሪዝን አንዱ እሱ ነው እና ይሄ ነገር አገራችን ውስጥ በጣም እያደገ የመጣ ፊልድ ነው። የዚህ ዓመት የኒውሮ ሰርጀሪ አሶሲዬሽን ስብሰባ እንግዲህ ሜይ 14 እና 15 ይካሄዳል እና ከቲሞቹ ውስጥ አንደኛው ስካል ቤዝ ነው። ስካል ቤዝ ሀገራችን ላይ ምን ይመስላል፣ አድቫንስመንቱ እንዴት ነው፣ ከዚህ በኋላም ያለን ነገር ምንድነው ይመስለው የሚለውን ነገር እንግዲህ ሂልተን ሆቴል ሜይ 14 እና 15 እናወራለን ከኢንተርናሽናል ገስቶች ጋር ከሀገራችን ሰዎች ጋር የት ነው ያለ ነው የሚለውን ነገር እነግራችኋለን። እሱ ልንገራችሁ ብዬ ነው። ለማንኛውም ስካል ቤዛችሁ ይሄንን ይመስላል። መልካም